ጎግልን ስጠይቀው አይቻልም ብሎኛል። እንዴት እንደሚቻል ግን አሳያችኋለሁ። ተከታተሉኝ። እንግዲህ የምንጀምረው ከምንድነው የሚሆነው ማለት ነው። በመጀመሪያ ድራይቨሮቹን የምናገኝበት ቦታ እንገባለን ማለት ነው። ስታርት እንጫንና እዚህ ዲቫይስ ማናጀር የሚል ውስጥ እንገባለን ማለት ነው። ይቅርታ ስፔሊንግ ተሳስቻለሁኝ። እዚህ ዲቫይስ ብለን ስንጽፍ እዚህ ዲቫይስ ማናጀር የሚል እናገኛለን ማለት ነው። ስለዚህ እዚህ ዲቫይስ ማናጀር ውስጥ እንገባለን። እነዚህ እዚህ ጋር የምናገኛቸው እያንዳንዳቸው እንግዲህ እነዚህ ድራይቨር ናቸው። እያንዳንዳቸው ድራይቨር አላቸው ማለት ነው። ራይት ክሊክ እያደረግንን እዚህ አፕዴት እንላቸዋለን ማለት ነው። ከዛ በፊት ግን እንዴት ከዊንዶው ኦልድ ፎልደሩ እንዴት መምረጥ እንዳለብን አሳያችኋለሁ። እንግዲህ ዋናው አላማችን ቅድም እንዳልኳችሁ ከዊንዶው ኦልድ ላይ በፊት ተጭኖ ከነበረው ዊንዶው ላይ እንዴት አፕዴትድ የሆኑ ድራይቨሮችን መመለስ እንችላለን የሚለውን ነው ማሳየት የፈለኩትኝ። ምክንያቱም ኢንተርኔት ላናገኝ እንችላለን ዊንዶውን እንደጫንን። ስለዚህ ከኢንተርኔት ጋር ተገናኝቶ አፕዴትድ የሆኑ ድራይቨሮች አብረው ነው ሪሙቭ የሚሆኑት ከዊንዶው ጋር። ስለዚህ እነሱን እንዴት መመለስ ይቻላል የሚለው ነው ዋናው አላማችን። ስለዚህ እዚህ ፋይል ማናጀራችን ላይ እንገባለን ማለት ነው። ፋይል ኤክስፕሎረር ከዛ በኋላ ሲ ላይ እንገባለን። ሲ ውስጥ ዊንዶውስ ኦልድ የሚል ፎልደር እናገኛለን። ልክ ዊንዶው ተጭኖ እንዳለቀ ባይ ዲፎልት ዊንዶው ኦልድ የሚል ፎልደር ራሱ ይፈጥርና ከበፊት የነበሩ ፋይሎችን በሙሉ እዚህ ውስጥ ነው የሚያስቀምጣቸው ማለት ነው። ስለዚህ እዚህ ላይ እንገባለን ዊንዶውስ የሚል ፎልደር እናገኛለን ማለት ነው። ዊንዶውስ የሚል ፎልደር ውስጥ ስንገባ ታች ዝቅ እንዳልን እዚህ ሲስተም 32 የሚል ፎልደር አለ። እንግዲህ እዚህ ሲስተም 32 ላይ ነው ድራይቨሮቹ አፕዴት የምናደርጋቸው ከኢንተርኔት ጋር ተገናኝተው ሳለ አፕዴት ያደረግናቸው ድራይቨሮቹ የሚቀመጡት እዚህ ውስጥ ነው ማለት ነው። ምናልባትም ከእነዚህ ሁለት ፎልደሮች ጋር ነው የሚቀመጡት። እኛ ግን ኖርማሊ መርጦ እንዲጠቀም ካገኘው ጋር መርጦ እንዲጠቀም ይሄኛውን ፎልደር ሴሌክት እናደርገዋለን ማለት ነው። ይሄ ፎልደር ይታያችኋል አይደል ላይ ይሄ ስለዚህ ይሄንን ሴሌክት እናደርገዋለን ማለት ነው። ይሄኛውን ፎልደር ሴሌክት እናደርግና ኮፒ እናደርገዋለን። ራይት ክሊክ አድርገን ኮፒ ማድረግ እንችላለን። ይሄኛውን ሚኒማይዝ እናደርገውና እንግዲህ ድራይቨሮቹ እዛ ውስጥ አሉ ብያችኋለሁ። ዊንዶው ኦልድ ላይ ነው አሁን ላይ እነዚህን ድራይቨሮች አፕዴት ማድረግ ነው የፈለግነው። ስለዚህ በዚህ መልኩ አፕዴት ድራይቨር እንላቸዋለን። ይሄኛው ሰርች አውቶማቲካሊ ፎር አፕዴት ድራይቨር ሶፍትዌር የሚለው ወደ ኢንተርኔት የሚገባ ነው። ብሮውዝ ማይ ኮምፒውተር ፎር ድራይቨር ሶፍትዌር የሚለው ውስጥ እንገባለን። ከዛ በኋላ እዚህ ላይ ክሊክ እናደርግበትና እንደዚህ ሴሌክት አድርገን ይሄንን ሴሌክት እንዳደረግን የቅድም ኮፒ ያደረግነውን ፔስት እናደርገዋለን ማለት ነው። ስለዚህ ከዚህ በኋላ ድራይቨሮችን ራሱ ካገኛቸው ይጭናቸዋል ማለት ነው። ኔክስት እንለዋለን። ዘ ቤስት ድራይቨር ሶፍትዌር ፎር ዮር ዲቫይስ ኢዝ ኦልሬዲ ኢንስታልድ ይለናል። አሁን እንግዲህ ከዚህኛው ተጭኖ ከነበረው ድራይቨር የተሻለ ድራይቨር አላገኘም ማለት ነው። ስለዚህ አሁን የተጫነው ድራይቨር ከበፊቱ ወይ የበፊቱ ቨርዥን ነው ወይ ደግሞ ከበፊቱ የተሻለ ነው ማለት ነው። ስለዚህ አሁን የተጫነው ድራይቨር የተሻለ ከሆነ ያኛውን ሊመርጥ አይችልም። ስለዚህ ይሄንን ክሎዝ እናደርጋለን ማለት ነው። ምናልባትም እንግዲህ እስኪ ሌሎችን እንሞክራለን። ልክ እንደዚህ እንዳደረጋችሁ ኮፒ ያደረጋችሁት ቅድም ይመጣላችኋል ማለት ነው። ስለዚህ አሁንም ኔክስት እንላለን። አሁን እንግዲህ አግኝቷል ማለት ነው። ይታያችኋል እዚህ ጋር ኢንስታሊንግ ድራይቨር ሶፍትዌር ይላል። ስለዚህ ከበፊት አፕዴት የተደረገ ድራይቨር አግኝቷል ማለት ነው። ስለዚህ ያኛውን ድራይቨር አሁን ኢንስታል እያደረገ ነው ከዛኛው ከዊንዶውስ ኦልድ ላይ ማለት ነው። ከመድለታችን በፊት ዊንዶው ኦልድ የሚለውን ከማጥፋታችን በፊት እንግዲህ እነዚህን ድራይቨሮች እንደዚህ አድርገን መጫን እንችላለን። ምክንያቱም ኢንተርኔት የምናገኝበት አጋጣሚ ላይኖር ይችላል እና ድራይቨሮቻችን አብረው ከመጥፋት እንታደጋቸዋለን ማለት ነው። ሁለተኛ ኢንተርኔት ከመፈለግ እንድናለን የሚል ነው ዋናው አላማው። በዚህ መልኩ ኢንስታል አደረገው ማለት ነው።
ዊንዶውስ ሃዝ ሰክሰስፉሊ አፕዴትድ ዮር ድራይቨር ሶፍትዌር ብሎናል ማለት ነው። እንግዲህ በዚህ መልኩ እያንዳንዶችን ድራይቨሮች ሪስታርት ላተር ልበለው ኖ ልበለው እዚህ ጋር ኖ ብዬ ልቆይ። እንግዲህ የተጫነው ግራፊክስ ስለሆነ ነው ይህንን እንደዚህ ያደረገው ማለት ነው። እንግዲህ እንደምታዩት ደግሞ ይሄኛው ዊንዶው 11 ላይ አፕዴት ያደረኩበት ነው። በነገራችን ላይ አንድ ማስታወስ የምንፈልገው ነገር አለ። መጀመሪያ ተጭኖ የነበረው ዊንዶው በኋላ ከጫነው ዊንዶው ጋር ተመሳሳይ ካልሆነ ድራይቨሮቹ አፕዴት ላይደረጉ ይችላሉ። ምክንያቱም ድራይቨሮቹ እያንዳንዳቸው በዊንዶው ቨርዥን ዲፔንድ የሚሆንበት ሁኔታ ስላለ ላይሆን ይችላል። ተመሳሳይ ዊንዶው ከጫናችሁ በዚህ መልኩ አፕዴት ማድረግ ትችላላችሁ። ከወደዳችሁት ደግሞ ይህንን ላይክ ሼር እና ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ አድርጉ። አመሰግናለሁ። መልካም ጊዜ